ዘፋኝ ምን ይዘፍነው ዘፈን ከህይወት ጋር የተገናኘ ሰው የበለጠ ያምርለታል ወተሻል አርቲፊሻል ሆነ አበበሽ ደራራ የሚሰጣትን ቀስቃሽና አነቃቂ ስራዎች በተገቢ ሁኔታ ብታከናውንም ከካድሬዎች ኩንጠላ አላረፈችም። የተወለደችበት አካባቢን በማጣቀስ ብዙ መከራዎች ደርሰውባት እንደነበር ከታሪኳ የተገኘው መረጃ ይገልጻል። ኪሮስ አለማየሁ በታሃት ተጠርጥሮ የደረሰበትን ያህል ችግር ባትጋፈጥም እሷን በኦነግ ተጠርጥራ መዋከቧ አልቀረም። አበበሽ ደራራ በእነዚህና በሌሎች አብዮታዊና ቀስቃሽ ሙዚቃ ዕውቅናን ካገኘች በኋላ ወደ ካሴቱ ሥራ በመዞር ከዮዲት ጸጋዬ ጋር ወይ ፍቅር የተሰኘ ሙዚቃ ተጫውታለች። በማስከተልም ከካሳውን ባየ ጋር ውብ ዓለምን በሉንጂ ይታወቁላታል። በተለይ በሉንጂ የተሰኘው ዜማ በወቅቱ እጅግ ተወዳጅና ተደማጭ ነበር። ተወዳጅና ተደማጭ ብቻ ሳይሆን ችግርም የቀመሰችበት ነበር። በሉንጂ 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 ልቤኒ ሱቲዷል ተለጂ ቄጠማዬ ሰመመኔ በላንጋኑ አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ የሚለው የበሉንጂ ሙዚቃ ስንኝ ግን በወቅቱ መንግስትን ያስደሰት አልነበረም። ቄጠማዬ ሰመመኔ በላንጋኑ ግባ ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ ወደ ቄጠማዬ ሰመመኔ በላንጋኑ አድርገህ ግባ ሻሸመኔ ጽጌረዳ የኔ አበባ በናዝሬት አድርገህ ግባ አዲስ አበባ። ተወልደ በየነ ራሷ አበበሽ ደራራ አጫውታኛለች ብሎ በሁሉ አዲስ መሰናዶ እንዳቀረበው እሷንና አባቷን በኦነግ ደጋፊነት እንዲጠረጠሩ አድርጎ መንገላታት እንዲደርስባቸው አድርጓል ይለናል። ለኦነግ መንገድ የሚጠቁም መልእክት ነው ተብለው ተዋክበዋል። በእርግጥ ከሚሉት ጋር የሚገናኝ ነገር ባይኖረውም ምክንያቱም መንገድ የሚጠፋው ተዋጊ አልነበረምና